ስብሐት ለከ አምላኪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የክርስቶስ ቤተሰቦች ሁላችሁም በእግዚአብሔር ሰላም እንደምሰነበታችሁ አሜን። የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስም ዛሬም ዘወትርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ቅዱስና መልካም ፈቃድ አብይ ጾምን ከጀመርን 7ኛው ሳምንት ላይ እንገኛለን። ዛሬ እንግዲህ በአጭሩ የምናየው የ7ኛውን ሳምንት ስያሜና በዚህ ዕለት የሚታሰበውን የበዓል ምክንያት በማድረግ ነው የምንመለከተው ማለት ነው። በዚህ ዕለት የአብይ ጾም 7ኛው ሳምንት ላይ በቅዱስ ያሬድ ስያሜ በቤተ ክርስቲያን አስተምህሮ ኒቆዲሞስ ተብሎ ይጠራል ማለት ነው። የዚህ ታሪክ መነሻ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 12 ላይ ያለውን ምክንያት በማድረግ ነው ቅዱስ ያሬድ ይህንን ቀን ኒቆዲሞስ ብሎ የሰየመው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ስናነብ ወሃሎ አሃዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ፣ ከፈሪሳውያን ወገን የሆነ የአይሁድ አለቃ ኒቆዲሞስ የሚባል አንድ ሰው ነበረ ብሎ ታሪኩን ይጀምራል ማለት ነው። እንግዲህ ከስሙ ትርጉም ስንጀምር ኒቆዲሞስ ማለት አሸናፊነት፣ ድል አድራጊነት የሚል በግሪክ ቋንቋ ነው። ኒቆዲሞስ የግሪክ ቋንቋ ሲሆን ወደ አማርኛ ስንተረጉመው አሸናፊነት፣ ድል አድራጊነት የሚል ትርጓሜ ይኖረዋል ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ጥምቀትን ለኒቆዲሞስ ያስተማረበት ዕለት የሚታሰብበት ነው። ይህ ኒቆዲሞስ ወገኑ ከፈሪሳውያን፣ ኒቆዲሞስ ማን ነው ብለን ስንመለከት ኒቆዲሞስ ወገኑ ከፈሪሳውያን የሆነ የማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ ከፈሪሳውያን ወገን ይላል። ወገኑ ከፈሪሳውያን፣ በአይሁድ መካከል ፈሪሳውያን የሚባሉ ነበሩ። ፈሪሳውያን የሚባሉ ትንሣኤ ሙታንን የማያምኑ የነበሩ ከነርሱ ወገን የሆነ ማለት ነው። የአይሁድ ወገን ሆኖ ከአይሁድ ነገድ አንደኛው ነገድ ፈሪሳውያን። እነዚህ ፈሪሳውያን በተለይ የሚታወቁት ግብዞች በማለት ነው። ጸሐፍትን ፈሪሳውያንን አምላካችን መድኃኒታችን ኢየሱስ ክርስቶስ አስመሳዮች፣ ሲጾሙ የሚያስመስሉ፣ ሲጸልዩ የሚያስመስሉ፣ ሲመጸውቱ የሚያስመስሉ፣ የቤተ መቅደሱን ክብርና ከቤተ እግዚአብሔር የሚያገኙትን ጸጋ ሳይሆን ከሰዎች የሚያገኙትን ከንቱ ውዳሴ የሚወዱ አስመሳዮች እንደነበሩ አምላካችን መድኃኒታችን ኢየሱስ ክርስቶስ በተለያየ ጊዜ እንደገሰጻቸው እንመለከታለን። ስለዚህ ወገኑ ከፈሪሳውያን ወገን የነበረ ኒቆዲሞስ የሚባል ሰው ብሎ ይጀምራል። ስለዚህ የኒቆዲሞስን ታሪክ ስንጀምር ምንድን ነው ሲባል ወገኑ ከፈሪሳውያን ወገን የነበረ ነው። ሁለተኛ ኒቆዲሞስ ምንድን ነው ስንል ሁለተኛ የአይሁድ አለቃ ነበር። ከፈሪሳውያን ወገን የሆነ የአይሁድ አለቃ ይላል። የአይሁድ አለቃቸው ማለት በትምህርትም አለቃቸው ነው፣ በሀብትም አለቃቸው ነው፣ እንደገና ደግሞ በስልጣንም አለቃቸው ነው ማለት ነው። በትምህርት ምሁረ ኦሪት የነበረ ስለሆነ የኦሪትን ትምህርት አጥንቶ አጠናቆ የተማረ አዋቂ ሆኖ በእነርሱ ላይ የተሾመ ነው። በሀብትም እንዲሁ በሀብትም አለቃቸው የነበረ። ስለዚህ የአይሁድ አለቃ፣ የአይሁድ አዛዥ፣ የአይሁድ አለቃ የነበረ በሀብትም በትምህርትም በስልጣንም ደግሞ የተሾመ በዘመኑ በአይሁድ ላይ በአለቅነት የተሾመ ሰው ነበር። ሌላው ኒቆዲሞስ አምላካችን መድኃኒታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 3 ቁጥር 10 ላይ ምን ብሎታል? አንተ የእስራኤል መምህር ሁነህ ብሎታል። ስለዚህ ለእስራኤል በመምህርነትም በትምህርትም አለቃቸው ነው ብለናል። ስለዚህ በመምህርነትም አለቃቸው የነበረ ኒቆዲሞስ የተባለ ሰው ነው። ሌላው ምሁረ ኦሪት ነው። ኦሪትን የተማረ ሰው ነው። የኒቆዲሞስን ታሪክ ስንመለከት የአይሁድ አለቃ የነበረ ከፈሪሳውያን ወገን የሆነ መምህረ የእስራኤል መምህር፣ ኦሪትን አጠናቆ የተማረ፣ የኦሪትን አጠናቆ ተምሮ የሚያስተምር የእስራኤል መምህራቸው የነበረ ሰው እንደሆነ እንመለከታለን።
ይህ ሰው ከዚህ በኋላ ይህ ሰው በሌሊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ ነው የሚለው። የመጣው በሌሊት ነው። እንግዲህ በሌሊት የመጣበት የመጽሐፍ ቅዱስን ትርጉም ስንመለከት አንደኛ ከንቱ ውዳሴ እንዳይሆንበት ነው። ከንቱ ውዳሴ እንዳይሆንበት ኒቆዲሞስ በሌሊት ወደ ጌታ መጥቷል። ከንቱ ውዳሴን ከመፍራት የተነሳ ማለት ነው። ሁለተኛው ከንቱ ውዳሴ ነው። ሶስተኛው ደግሞ የእስራኤል መምህር ሆኖ ሲማር ቢያዩት እስራኤላውያን እንዳይንቁት፣ ንቀት እንዳያመጣበት ይህ ኒቆዲሞስ የተባለው ሰው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ በሌሊት መጣ። ሌላው በሌሊት የመጣበት ምክንያት ስንመለከት ለመማር ከቀን ይልቅ የሌሊት ልብ የተሰበሰበ ነው። ስንማር በተለይ የእግዚአብሔርን ቃል ልባችን ሰብስበን አንድ አድርገን ክት አድርገን መማር ያስፈልገናል። ማር ይስሐቅ የተባለው የቤተ ክርስቲያን ሊቅ በመጽሐፈ መነኮሳት የእግዚአብሔርን ቃል ለመማር ሌሊት የተመረጠች ናት ይላል። ሌሊት የተመረጠ ነው። የተመረጠበት ምክንያት ምንድን ነው? የተረጋጋ ጸጥ ያለ የተሰበሰበ የማይባክን ልብ ስለሚኖር በተሰበሰበ ልቦና ምን ለማለት የአምላካችን የመድኃኒታችን የኢየሱስ ክርስቶስን ትምህርት ለመስማት ኒቆዲሞስ በሌሊት መጥቷል ማለት ነው። ሌላው በሌሊት የመጣበት ምክንያት ብለን ስንመለከት ሌሊት ጨለማ ነው። ሌሊት ጨለማ ነው። ስለዚህ እኔ የምኖረው በኃጢአትና በጨለማ ውስጥ ነው። ኦሪት ደግሞ ጨለማ ናት። ትክክለኛውን ብርሃን ኢየሱስ ክርስቶስን ያየነው በሐዲስ ኪዳን ነው። ስለዚህ በኃጢአት በጨለማ ነው የምኖረው። ስለዚህ አንተ ኃጢአተኞችን ይቅር የምትል ንስሐን ይቅር የምትል የኦሪትን የምታሳልፍ ብርሃንን የምትሰጥ እውነተኛ ብርሃን ነህና እኔ ያለሁት በጨለማ ስለሆነ ወደ ብርሃን መምጣት አለብኝ ሲል በጨለማ ውስጥ ነው ያለሁት ሲል ተነሳሃያን። ስለዚህ በጨለማ ያላችሁ ወደ ብርሃን ውጡ ስለተባለ ብርሃን ወደ ሆነው ወደ ኢየሱስ ክርስቶስ መጥቶ ጨለማነቱን ለማስወገድ ወደ ኢየሱስ ክርስቶስ የመጣው በሌሊት ነው ማለት ነው። ስለዚህ በሌሊት ወደ ኢየሱስ ክርስቶስ የመጣበት በእነዚህ ምክንያቶች ነው። ብዙ ምክንያቶች አሉት። ከብዙ ምክንያቶቹ ግን ዋናዎቹ እንዲህ ነው። ስለዚህ ብሉይ ኪዳን የሌሊት ሐዲስ ኪዳን የቀን ምሳሌ ነው። አምላካችንም መድኃኒታችን ኢየሱስ ክርስቶስ ቀን ሳለላችሁ ስራችሁን ስሩ ስላለ ኒቆዲሞስ ደግሞ መንፈሳዊ ስራ ለመስራት መንፈሳዊ ግዳጅ ለመውጣት ኒቆዲሞስ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ በሌሊት መጥቷል ማለት ነው። ከዚያ ቀጥሎ ምንድነው? ወደ ኢየሱስም መጥቶ አንድ ጥያቄ ጠይቆታል። መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አለው አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና። እግዚአብሔር ከእሱ ጋር ከሆነ በቀር ነው ያለው። ነቢይ እንደሆነ ከእግዚአብሔር የተላከ እንደሆነ ምልክቶቹን አይቶ ኒቆዲሞስ አምኗል። ግን አምላክ እንደሆነ አልተረዳም። አምላክ እንደሆነ አላወቀም። መምህር ሆይ ብሎ ነው የጠራው። አሁን መምህር ሆይ ብሎ እርሱ መምህር ነው። ግን መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር ነው ያለው እንጂ እግዚአብሔር ነህ አለም። ስለዚህ ወይ ነቢይ ነው፣ እግዚአብሔር ያደረበት ሰው ነው። እግዚአብሔር ካደረበት ሰው በቀር ድውያንን የሚፈውስ ለምጻሞችን የሚያነጻ የሞተ የሚያስነሳ ጎባጣዎች የሚያቀና ህብስት አበርክቶ የሚያበላ እንዲህ የሚያደርግ ድንቅ ስራ የሚሰራ እግዚአብሔር ከእርሱ ጋር ከሆነ በቀር ማንም የለም። ስለዚህ እግዚአብሔር ከአንተ ጋር ነው ምልክቶችን ሊያደርግ። መምህር ይሄን እንደዚህ ብሎ ነው መጀመሪያ በጥያቄ ነው። ይሄንን ጥያቄ ከጠየቀው በኋላ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ጥምቀትን ያስተማረው። ኒቆዲሞስ ምን አደረገ ስንል ለምስጢረ ጥምቀት ምን አደረገ? መገለጥ ምክንያቱ ነው አለ። ለምስጢረ የኒቆዲሞስ ጥያቄ የኒቆዲሞስ ወደ ጌታ መምጣት ምስጢረ ጥምቀትን አምላካችን መድኃኒታችን ኢየሱስ ክርስቶስ ገልጦ እንዲያስተምር ምክንያቱ ሆኗል ማለት ነው። ስለዚህ ኒቆዲሞስ ለምስጢረ ጥምቀት መገለጥ ምክንያት ነው ማለት ነው። ስለዚህ ከዚህ በኋላ ምስጢረ ጥምቀትን ገልጦ አፍታቶ ተርትሮ አመስጥሮ ተርጉሞ ያልገባውን እንዲገባው አድርጎ
አስረድቶታል ኒቆዲሞስ። ማን? አምላካችን መድኃኒታችን ኢየሱስ ክርስቶስ። ኒቆዲሞስም ደግሞ አቅሙ እስከምን ድረስ እንደሆነ አውቃለሁ ላለው ግን አለ ግራ ተጋባ። አውቃለሁ፣ ምሁረ ኦሪትን አውቃለሁ፣ ቅዱሳት መጻሕፍትን አነባለሁ፣ እተረጉማለሁ፣ አመሰጥራለሁ፣ አስተምራለሁ የሚለው ኒቆዲሞስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርት ግራ ተጋባ። ድንቅ ወደሆነው ምስጢር ነው። በቃ ለሰው ከሰው አይምሮ በላይ ወደሆነ ምስጢር ነው። ነቢያት ትንቢት የተናገሩትም ቢሆን እንኳን ያልተገለጠ ምስጢር የተገለጠለት ጌታችን መድኃኒታችን ኢየሱስ ክርስቶስ መልሶ እንዲህ አለው፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም። ዳግመኛ ካልተወለደ። ስለዚህ ዳግም ልደትን ሰጠው ማለት ነው። ሰው ሁለት ጊዜ ይወለዳል ማለት ነው። አንደኛ በስጋ እዚሁ ላይ ይነግረዋል። ከስጋ የተወለደ ስጋ ነው የሚለው። በስጋ 9 ወር ከ5 ቀን ተጸንሶ በስጋ ይወለዳል። ይሄኛው የመጀመሪያ ልደት ይባላል። የመጀመሪያው ልደት ይሄ ነው። ይሄኛው በስጋ ነው የተወለድነው። የሚታይ ግዙፍ ነው። ግዙፍ ከስጋ ብቻ ነው የተወለደ። ከስጋ የተወለዱ ስጋ ናቸው፣ ከመንፈስ የተወለደ ግን መንፈስ። ስለዚህ ዳግመኛ ልደት የሚያለው ከእግዚአብሔር የምንወለደውን ረቂቁን ልደት ይነግረዋል ማለት። ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። እንዲያው በጣም ለየት ባለመልኩ የእግዚአብሔርን መንግሥት ሊያያት አይችልም ነው ያለው። ሊያያት እንኳን አይችልም። ስለዚህ ጥምቀት ማለት የመንግሥተ ሰማያት መግቢያ በር ነው ማለት ነው። በር ነው። የምስጢራት ሁሉ በር ነው። ሰው ከተጠመቀ በኋላ ነው ምስጢራትን የሚካፈለው። ከተጠመቀ በኋላ ነው ሥጋው ደሙ የሚቀበለው። ከተጠመቀ በኋላ ነው ቅባ ሜሮን የሚቀበለው። ከተጠመቀ በኋላ ነው ንስሐ የሚገባው። ከተጠመቀ በኋላ ነው ተክሊል የሚያደርገው። ከተጠመቀ በኋላ ነው ፍታት የሚፈጸምበት። ስለዚህ በቤተ ክርስቲያን የሚደረጉትን ምስጢራት ለመሳተፍ በጌታ ከክርስቶስ ጋር አንድ ለመሆን ህብረት ለመፈጸም የመጀመሪያው በሩ የምስጢራት ሁሉ በር ትንሣኤ ሙታን፣ ምስጢረ ትንሣኤ ሙታን፣ ምስጢረ ቁርባን፣ ምስጢረ ሥጋዌ፣ ምስጢረ ለእነዚህ ሁሉ በራቸው የሆነውን የምስጢራት ሁሉ በር የሆነውን የመንግሥተ ሰማያት መግቢያ በር የሆነውን ምስጢረ ጥምቀት እንዲገለጥ ምክንያት የሆነ ኒቆዲሞስ ነው ማለት ነው። ኒቆዲሞስ እንዲህ ይላል በዮሐንስ ወንጌል ምዕራፍ 1 ላይ ከእግዚአብሔር ለተወለዱ የእግዚአብሔር ልጆች በስሙ ላመኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። በስሙ ላመኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ማለት እኛ በጥምቀት የእግዚአብሔር ልጆች የመሆን ስልጣን አግኝተናል። የማይሞተው የማይሻረው የማያልፈው የማይጠፋው ሰማያዊው ዘላለማዊውን መንግሥት ለመውረስ የእርሱ ልጆች ለመሆን ስልጣን ያገኘነው በምንድን ነው ሲባል በጥምቀት ነው። ስለዚህ የእግዚአብሔር ልጆች የመሆን ስልጣን ከስልጣን ሁሉ በላይ የሆነ ከኃይል ሁሉ በላይ የሆነ ከጸጋ ሁሉ በላይ የሆነ ማንም የማይወደር ረቂቅ የሆነውን መንፈሳዊ ልደት አግኝተናል። የመጀመሪያው ልደት ከእናት አባት ነው። ሁለተኛው ግን ረቂቅ የሆነው መንፈሳዊውን ልደት አግኝተን። ስለዚህ እንደው ምስጢረ ጥምቀት በጣም ሰፊ ትንታኔ የሚፈልግ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ እንዲህ አለው፣ ሰው ከዚህ በኋላ ግራ ተጋባ። መምህር ነኝ የሚለው፣ አዋቂ ነኝ የሚለው፣ ምሁር ነኝ የሚለው በእስራኤል ላይ በአለቅነት የተሾመው ያ ምሁረ ኦሪቱ ኒቆዲሞስ ግራ መጋባት ጀመረ። እንዲህ ብሎ ጠየቀ። ጥያቄ ጠየቀ ማለት ነው። አምላካችንም የፈለገው የሚያውቀውን የነቢያትን ትንቢት የሚያውቀውን የኦሪትን ትምህርት አይደለም ሊያስተምር የፈለገ የማያውቀው ብዙ ነገር እንዳለ ነው ሊያስረዳ የፈለገ። ስለዚህ ሊያስረዳው ሲፈልገ እንዲህ አለ ኒቆዲሞስ፣ ሰው ከሸመገለ ካረጀ በኋላ እንዴት ሊወለድ ይችላል? ሁለተኛስ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን ብሎ ጠየቀ። ዳግመኛ ትወለዳላችሁ ስላለ ስለ ዳግም ልደት በቤተ ክርስቲያን አስተምህሮ እኛ ሁለት ጊዜ እንወለዳለን። ክርስቲያኖች ኦርቶዶክሳውያን ወይንም ጥምቀትን የምንቀበል ምስጢረ ጥምቀትን አምነን የምንቀበል እኛ ኦርቶዶክሳውያን ሁለት ጊዜ ነው። የመጀመሪያው ልደት ከእናት አባት እንወለዳለን። ሁለተኛው ልደት ከእግዚአብሔር እንወለዳለን። ሁለት ጊዜ ተወልደን አንድ ጊዜ ብቻ እንሞታለን ማለት አንድ ጊዜ ነው የምንሞተው። ምስጢረ ጥምቀትን የማይቀበሉ በስጋ ብቻ ከስጋ የተወለዱ እንደ ስጋ ፈቃድ እንደ ስጋ ሐሳብ የሚኖሩ ግን አንድ ጊዜ ተወልደው ሁለት ጊዜ ይሞታሉ ማለት። ይሄ ምን ማለት ነው ሲባል አንድ ጊዜ የሚወለዱት ከስጋ ብቻ ነው። ከረቂቁ
አባት ከእግዚአብሔር የእግዚአብሔር ልጆች የመሆንን ስልጣን አላገኙም? ከእግዚአብሔር አልተወለዱም? አንድ ጊዜ ተወልደው ሁለት ጊዜ ይሞታሉ። በነፍስም በስጋም ይሞታሉ ማለት ነው። በስጋ ሁላችን የምንሞተውን ሞት ይሞታሉ። በነፍስ ደግሞ መሞት ማለት መለየት ነው። ከእግዚአብሔር ተለይተው በስቃይ ቦታ ይኖራሉ ማለት ነው። ስለዚህ ኒቆዲሞስ ይህንን ጥያቄ ጠየቀው። አምላካችን መድኃኒታችን ኢየሱስ ክርስቶስም እንዲህ እያለ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ይለዋል። ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከውሃና ከመንፈስ ነው ያለው። አሁን እኛ የምንጠመቀው በምንድን ነው ሲባል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በዕለተ ዓርብ ከጎኑ ከፈሰሰው ማየገቦ ነው። እኛ ልጆች የምንሆነው አሁን ማየ ዮርዳኖስ አምላካችን የተጠመቀበት ነው። በሱ አይደለም የእግዚአብሔር ልጆች የምንሆነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ሰዓት ለንጊኖስ የተባለው ጭፍራ ከበረሃ ቆይቶ መጥቶ አምላካችን መድኃኒታችን ኢየሱስ ክርስቶስን ጎኑን በጦር ወግቶታል። በጦር ሲወገው እንደ ለፊደል ሆኖ ውሃና ደም ፈሷል። ስለዚህ እኛ የምንጠመቀው ካህኑ ውሃውን አቅርቦ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ ሲባርከው ያ ውሃ እኛ ሳናየው ረቂቅ ልደት ስለሆነ በመንፈስ ቅዱስ ኃይል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እንደፈሰሰው የፈሰሰው ማየገቦ ይሆናል። እንደፈሰሰው አይደለም የፈሰሰው ማየገቦ ይሆናል። ስለዚህ በዚያ ተጠምቀን ልጆች እንሆናል። ስለዚህ ወደሙ ያነጻሐነ ለኢየሱስ ክርስቶስ የኢየሱስ ክርስቶስ ደሙ ከኃጢአት ያነጻናል። ስለዚህ ደምና ውሃ ነው የፈሰሰው። ደሙ ለምንጠጣው ውሃው ለምንጠመቅበት ሆኗል። ስለዚህ ልጆች የምንሆነው ስለዚህ ከውሃና ከመንፈስ ካልተወለደ ማለት እኛ የተወለድነው ከመንፈስ ቅዱስ ነው። ከውሃ አይደለም። የውሃ ልጆች አይደለም፣ የመንፈስ ቅዱስ ልጆች ነው የምንባለው። ውሃ በአካላችን ሲፈስ የምናየው ውሃ በአካላችን ሲፈስ የማናየው መንፈስ ቅዱስ ያድርብናል። በምናየው በግዙፉ ውሃ የማናየው ረቂቁ መንፈስ ቅዱስ ይሰጠናልና አምላካችን መድኃኒታችን ኢየሱስ ክርስቶስ ሲነግረው ምን አለ? ከውሃና ከመንፈስ ካልተወለደ አንድ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ ቅድም እንዳልነው ነው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ትወለዳላችሁን ስላልኩ ግን አታድንቅ በለው። ይሄን ዳግመኛ ትወለዳላችሁ ስላልኩ አታድንቅ አለና በሚያውቀው በሚረዳው በሚገባው ምሳሌ መስሎ ያስተምረዋል። ንፋስን ያነሳለታል። ንፋስ ወደ ወደደው ይነፍሳል። ድምፁን ትሰማለህ፣ ግን ከወዴት መጥቶ ወዴት እንደሚሄድ አታውቅም ማለት። ከመንፈስ ቅዱስ መወለድም እንዲሁ ነው፣ አይታወቅም። ከመንፈስ ቅዱስ መወለዱ የሚታወቀው ስራ ሲያሰራ ነው። መንፈስ ቅዱስ በላያችን ላይ ማደሩን የምናውቀው መንፈሳዊ ስራ ሲያሰራ። በሐዋርያት ላይ መንፈስ ቅዱስ ማደሩ እኮ የታወቀው ሐዋርያትን ቋንቋ ሲያናግር፣ ሐዋርያት ሕሙም ሲፈውሱ፣ ድውያን ሲፈውሱ፣ ለምጻሞችን ሲያነጹ፣ ጎባጣዎችን ሲያቀኑ፣ በ72 ቋንቋ ሲናገሩ ስራ ሲያሰራቸው ነው መንፈስ ቅዱስ የታወቀው። ስለዚህ በስራ ነው የሚገለጠው። መንፈስ ቅዱስ በስራ ነው የሚገለጠው። ስለዚህ በኒቆዲሞስ ጥያቄ መሰረት ምን አደረገ ኒቆዲሞስ ስንል ለምስጢረ ጥምቀት መገለጥ ምክንያት የሆነ ጥያቄ ጠየቀ ነው። ሌላው ኒቆዲሞስ ምን አደረገ ስንል ጌታን ለመገነዝ የበቃ ሰው እንደሆነ በመጽሐፍ ቅዱስ በዚሁ በዮሐንስ ወንጌል ምዕራፍ 19 ቁጥር 38 ላይ እናያለን። ቀድሞ ይላል በሌሊት ወደ ጌታ መጥቶ የነበረው ኒቆዲሞስና ዮሴፍ የተባለው የአርማትያሱ ሰው የጌታን ስጋ ከጲላጦስ ዘንድ ለመኑ ይላል። ስለዚህ በሌሊት የመጣው ጌታን ማየት ይፈልግ የነበረው ያ ኒቆዲሞስ ጌታንም ለመገነዝ የበቃ የጌታን አካል መለኮት የተዋሃደውን የጌታን ስጋ የማይፈርሰውን የማይበሰብሰውን ሕያው የሆነውን ያንን ስጋ ገንዞ ለመቅበር የበቃ ታላቅ ሰው እንደሆነ፣ ስለዚህ ጌታን የገነዘ ሰው እንደሆነ ኒቆዲሞስ በሌሊት ወደ ጌታ የመጣው ኒቆዲሞስ የተባለው ሰው የጌታን ስጋ በዚያ በምክር ሐዋርያት በተበተኑበት ጌታችንን መድኃኒታችን ኢየሱስ ክርስቶስ ተገርፎ
ተገፎ ተሰቅሎ ነፍሱ ከስጋው ከተለየ በኋላ ሐዋርያት ተበትነው የሚቀብረው ጠፍቶ በመስቀል ላይ ተንጠልጥሎ ሳለ የጌታን ስጋ ከጲላጦስ ዘንድ ለምኖ ለመቅበር የበቃ ታላቅ ሰው እንደሆነ እናውቃለንና ጌታን ለመገነዝ የበቃ ሰው ነው። ይሄን ሁሉ ካልን በኋላ ከኒቆዲሞስ እኛ ምን እንማራለን ነው? ከኒቆዲሞስ እኛ የምንማራቸው በጣም ብዙ ነገሮች አሉ። የመጀመሪያው አትህቶ ርዕስ ይባላል። አትህቶ ርዕስ ማለት ዝቅ ማለት፣ ራስን ዝቅ ማድረግ፣ ትህትናን ነው የምንማረው። መምህር ነኝ ሳይል፣ ምሁረ ኦሪት ነኝ ሳይል፣ አለቃ ነኝ ሳይል፣ ባለስልጣን ነኝ ሳይል፣ ባለሀብት ነኝ ሳይል ራሱን ዝቅ አድርጎ መጥቶ ከማን ስር ቁጭ ብሎ ተማለ? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግር ስር ቁጭ ብሎ ተማለ። ስለዚህ ዛሬም የምንኖር ምእመናን ሁላችንም ኒቆዲሞስ እኮ ወደ ጌታ በመምጣቱ እኮ አለማወቁን ነው የተረዳው። ብዙ የማያውቀው ነገር እንዳለ ነው የተረዳው። ባዶ እንደሆነ ነው የተረዳው። ስለዚህ ወደ እርሱ በቀረብን፣ ወደ ቤተ ክርስቲያን በመጣን፣ ራሳችን ዝቅ ባደረግን ቁጥር ብዙ ያላወቅናቸው ነገሮች እንዳሉ፣ ሀብትም ከእግዚአብሔር፣ ስልጣንም ከእግዚአብሔር፣ ዕውቀትም ከእግዚአብሔር፣ መምህርነትም ከእግዚአብሔር የተሰጠ የሚወሰድ የኛ የሆነ ምንም ነገር እንደሌለ የምንረዳበት ትምህርት ነው ኒቆዲሞስ። ከኒቆዲሞስ ሕይወት የምንማረው ይሄን ነው። ስለዚህ መምህርነት አያስታብይም፣ ትህትናን ያላብዛል። አለቅነት አያስታብይም፣ ባለስልጣንነት አያስታብይም። ስለዚህ በተሰጠን ጸጋ ዝቅ ብለን ትሁት ሁነን በሚገባው ቦታ ተማሪ፣ በማይገባው ቦታ ደግሞ መምህር ሁነን ራሳችን ዝቅ አድርገን መማር ያስፈልጋል። ስለዚህ የመጀመሪያው ከኒቆዲሞስ የምንማረው ትህትናን ነው፣ ራስ ዝቅ ማድረግ። ራስን ዝቅ ስናደርግ ምን ይሆናል ሲባል የማይታይ ምስጢር ይገለጥልናል። የማያውቀው ምስጢር እኮ የተገለጠል፣ ያውም የምስጢራት ሁሉ በር የሆነ ዛሬ ምስጢር የተዘጋብን፣ ማወቅ የተሳነን፣ አንብበን መረዳት ያቃተን፣ ተምረን አላዋቂዎች የሆን ነው። በብዙ ነገር ራሳችን ግራ የተጋባነው ራስን ትህትና የለም። ስለዚህ መምህርም በትህትና ተማሪም በትህትና ከሆነ አትህቶ ርዕስን ገንዘብ ያደረገ ሰው ዝቅ ማለት፣ ትህትና የምግባራት ሁሉ ራስና ቁንጮ መሆኗን መረዳት መቻል አለብን። ስለዚህ ከኒቆዲሞስ በጣም የምንማረው ትልቁ ነገር ትህትና ነው። ስለዚህ የምስጢራት በር እንዲከፈትልን፣ እሱ ኢየሱስ ክርስቶስን እንድናየው፣ ጨለማው እንዲያልፍ፣ ብርሃን እንዲመጣ፣ ህይወታችን እንዲስተካከል፣ ግራ የገባን ሰዎች ወደ ሰላም እንድንመጣ ከፈለግን የመጀመሪያው ከትዕቢት ወጥተን ወደ ትህትና መምጣት ነው። ሌላው ከኒቆዲሞስ የምንማረው ጎደሎን ማወቅ ነው። ጎደሎ አለብኝ ማለት የሚጎለኝ ምንድን ነው ብሎ መጠየቅ። እንደዛ እንልምኛ ሙሉ ሰው ነኝ ብለን ነው የምናምነው። እንኳን አይደለም አለቃ ሁነን ባለሀብቶች ሁነን። አሁን ይሄ ሰው እኮ በሁሉም ነገር በአይሁድ እይታ፣ በአይሁድ አይን፣ በአይሁድ አመለካከት ምንድን ነው ከተባለ ሙሉ ነው። ለምሳሌ ባለሀብት ነው፣ ሀብት አለው፣ ባለጸጋ ነው። ባለጸግነት ሙሉ ያደርጋል ሲባል ሰው ሀብት፣ ገንዘብ ሰውን ሙሉ ሊያደርገው አይችልም። ይህንን መረዳት ማወቅ አለ። እንዲሁም ከእግዚአብሔር ጸጋ ሊያጎለን ከሚችለው አንደኛው ምንድን ነው ከተባለ ገንዘብ ነው። ለሁለት ጌቶች መገዛት አትችሉ። አንዱ ጌታ ገንዘብ ነው። ስለዚህ ወይ ለገንዘብ ወይ ለእግዚአብሔር ነው መገዛት የምትችሉት ነው የሚለው። ለእግዚአብሔር የሚገዛ ሰው ገንዘብ ሙሉ ሊያደርገው አይችልም። ሙሉ እንዳልሆነ አሰበ። ገንዘቡ ሙሉ እንደማያደርገው፣ ገንዘቡ ጎደሎውን እንደማይሞላለት። ዛሬ ገንዘብ ጎደሏቸውን አልሞላላቸው ብሎ በጎደሏቸውን የሚሞላላ በገንዘብ ጎደሎን መሙላት አቅቷቸው ግራ የተጋበዙ ሰዎች አሉና ጎደሎን ለመሙላት ወደ ኢየሱስ ክርስቶስ መምጣት ያስፈልጋል። የተቀበረው፣ የተደፈነው፣ የተሰወረው እንዲገለጥልን ወደ ኢየሱስ ክርስቶስ መምጣት ያስፈልጋል። ስለዚህ ጎደሎን ስልጣን ሙሉ ያደርጋሉ። ሰውን ከሰው አጣልተው ስልጣን ይዘው የስልጣን ቁንጮ ላይ ተቀምጠው አሁንም ፍላጎታቸው አልሞላም። የሰው ልጅ ፍላጎቱ የማይሞላ ስለሆነ ፍላጎትን መሙላት አይችልም። አንዱን ስንይዘው አንዱ ይጎላል፣ አንዱን ስናገኘው አንዱን እናጣለን። አንድ ቀን ሙሉ ቀን ደስተኛ ሆኖ የዋለ ሰው እንኳን አይኖርም። በአንድ ሰዓት ሲያዝን፣ አንድ ሰዓት ሲያዝን፣ አንድ ጊዜ ሲደሰት፣ አንዴ ሲያጣ አንዴ ሲያገኝ ነውና ይሄ ምክንያቱ ምንድነው ሲባል ዓለም ሙሉ አይደለችም። ሲጀመር እውነት ያልሆነ ነገር ሙሉ አይደለም። ዓለም ሐሰት ናት፣ የሚብለጨለጭ ግን የሚያልፍ
ያለ የሚመስል ግን የሚጎድል የሞላ የሚመስል ግን ጎደሎ በቃ የምታሳይነት ጉድለት ያለባት እንከን ያለባት ሕጸጽ ያለባት የምታልፍ በሐሰት የተመላች የምትታይ ግን የምትጠፋ የምታልፍ የምትሻር ዓለም ስለሆነች በዚህ ዓለም እየኖርን ጎደሏችን ስለዚህ ጉድለቱን አወቅ ስልጣንም ጉድለት እንደማይሞላ ዕውቀት ማወቅ አሁን ዕውቀት ነው ምሁረ ኦሪት ነው ማለት አሁን በአሁኑ እንደምናስበው አይደለም በዚያን ዘመን ጠንቅቆ የተማረ ማለት ነው ጠንቅቆ የተማረ ስለዚህ ጎደሎን አውቆ ጎደሎ አለብኝ ብሎ ዝቅ ብሎ መምህር ብሎ አክብሮ በሌሊት ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ መጥቶ ጎደሎውን ሞልቶ ተመልሷልና ከእርሱ የምንማረው ባለስልጣኖችም ባለሀብቶችም ባለጸጎችም ተማሪዎችም አዋቂዎችም ነን የምንል ጉድለት አለብንና የጉድለታችን ሙላት መድኃኔዓለም ኢየሱስ ክርስቶስ መሆኑን አምነን ወደ እርሱ መምጣት ያስፈልገናል ማለት ነው። ሌላው ልቦና አልዕሎ ልቦና ከሱ እንማራለን። በሶስተኛ አልዕሎ ልቦና ማለት ልቦናን ከፍ ማድረግ ወደ ደገኛው ምስጢር እኛ ምድራዊ አይደለንም ተስፋች አሁን ብዙዎቻችን ለዚህ ነው ልቦናችን ከፍ ማለት አልቻለም ከፍ ማለት አልዕሎ አልባቢክሙ ልቦናችሁን ከፍ ከፍ አድርጉ ክርስቲያን የማያልፈው ነው የሚመለከተው ክርስቲያን ሰማያዊን ነው የሚመለከተው ክርስቲያን በምድር ርስት አይጨቃጨቅም ከወንድሙ ጋር በመሬት አይጣላም በገንዘብ አይጣላም በስልጣን አይጣላም ከዚህ ይሄ ሁሉ ኃላፊ ነው ብሎ የሚያስብ ልቦና ሊኖር ነው ምድራዊውን የሰማዩን አስቡ የሰማዩን አስቡ ማለት የማያልፈውን የማይጠፋውን የማይሻረውን ከፍ ባለው ልቦና ስለዚህ ክርስቲያን ወይንም መንፈሳዊ ሰው ይላል መጽሐፍ መንፈሳዊን ሰው ማንም አይመረምረውም ይላል መንፈሳዊ ሰው ረቂቅ ነው መንፈሳዊ ሰው ረቂቅ የሆነ የማይመረመር ብሩህ ልቦና ብሩህ ሐሳብ ብሩህ ህሊና ያለው ነው የማያልፈውን የሚያስብ ስለዚህ ኒቆዲሞስ እንዲህ አይነት ሰው ነው የሰማያዊን የሚያስብ ከፍ ብሎ የሚያስብ ከኔ የሚበልጥ አለ ብሎ የሚያስብ ከኔ የተሻለ አለ ብሎ የሚያስብ ክርስቲያን እንዲህ መሆን አለበት ሌላው የእውነት ምስክር መሆን የእውነት ምስክር መሆን ማለት ኒቆዲሞስ አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲያዝ እንዲሰቀል እንዲገደል እንዲገረፍ የሐሰት ምስክር እናቁም ብለው በዮሐንስ ወንጌል ምዕራፍ 7 ስንመለከት እናቁም ብለው ሸንጎቹ ተሰብስበው ነበር በዚያ መካከል ከሸንጎቹ አንደኛው ማን ነው ሲባል ኒቆዲሞስ ነው በህጋችን ምን ይላል ብሎ ነው ይረታቸው ህጋችን አንድ ሰው ኃጢአት ሳይገኝበት ወይንም በደል ሳይገኝበት እንዳይያዝ ይላል ህጋችን ስለዚህ ህጋችንን መመልከት ይፈልጋል ብሎ ለህግ ለእውነት ለጽድቅ ለፍትህ የቆመ ሰው ነው ስለዚህ እውነተኝነትን እውነት ክርስቶስ ነው የእውነት ምስክር መሆንን ሰማዕታት የምንላቸው እኮ የእውነት ምስክሮች ናቸው ጻድቃን የምንላቸው የእውነት ምስክሮች ናቸው ስለዚህ ይሄ ሰው ጻድቅ ነው ሰማዕት ነው ሰማዕት የሆነ ሰው ነው የእውነት የመሰከረ ህግን ያከበረ ሰው ነው ስለዚህ የእውነት ምስክር መሆን እንማርበታለን ስለ እውነት መስክሮ ጌታችን መድኃኒታችን ኢየሱስ ክርስቶስ በሐሰት ምንም እንኳን ተይዞ እንዲመሰቀሉ ባይቀርም እንኳን የተማረውን እውነት የህጉን የእግዚአብሔር የሚለውን የህጉን ምን ያለ የመሰከረ የእውነት መምህር የእውነት ምስክር ሰማዕተ ጽድቅ ስምዐ ጽድቅ በእውነት ምስክር የሆነ ሰው እንደሆነ እንረዳለን ስለዚህ ለእውነት መኖር አለብን ማለት ነው እውነት ደግሞ ክርስቶስ ነው ማለት ክርስቲያን ለእውነት ነው የሚኖረው ለእውነት ነው ስለዚህ እያንዳንዳችን ከኒቆዲሞስ ህይወት ምን እንማራለን ሲሆን የእውነት ምስክር መሆንን ነው ሌላው ትጋሃ ሌሊት ነው ክርስቲያን ትጋሃ ሌሊት ማለት በሌሊት መትጋት ነው በሌሊት መትጋት ክርስቲያን በሌሊትም እንኳን እንዲጸልይ ተኝቶ እንዳያድር እንዲተጋ ለዚህ ነው ቤተክርስቲያናችን 24 ሰዓት የመላእክት ህብረት ስላሰለ የመላእክት ምስጋና ሰማያዊው ምስጋና ሰማያዊው ሥርዓት ሰማያዊው ህግ ሰማያዊው እውነት የሚፈጸምባት ስለሆነ ሌሊትም በማህሌት በሰዓታት በአገልግሎት ጧትም በቅዳሴ በኪዳን የምትተገው ስለዚህ ክርስቲያን ሌሊት የተጋ መሆን አለበት
የሚውጣችሁ አንበሳው ዲያብሎስ እያናፋ ነው የሚለው እኮ። ስለዚህ አንተ የተኛህ ንቃ ተብሏል። የተኛህ ንቃ። ክርስቲያን የዛለ የደከመ ትጥቁን የፈታ መሆን የለበትም። ወገቡን በጽድቅ ሐሩር የታጠቀ የነቃ የተጋ በሌሊትም በቀንም ዘወትር ለጸሎት ለምጽዋት ለስግደት የተጋ መሆኑን ከኒቆዲሞስ እንማራለን። ኒቆዲሞስ ሌሊት ሲፈርድ ሲተች ሲከራከር ሲያስተምር ሲመክር ውሎ ሌሊት ተኝቼ ልደር አላለም። በቤተ ክርስቲያን ብዙ ቅዱሳን አሉ። ሌሊት ሳይተኙ ቀንም ሳይተኙ ሳያንቀላፉ ለዓይናቸው እንቅልፍ ሳያሳዩ በትጋት በሌሊት ሲጸልዩ ሲጾሙ ሲሰግዱ የሚያድሩ በጸሎት ተግተው የሚያድሩ። ስለዚህ ክርስቲያን የተጋሙ ነው። ስለዚህ ከኒቆዲሞስ የምንማረው ትግሃ ሌሊት፣ በሌሊትም ለመማር መትጋት አለብን። ለመማር መትጋት አለብን። ተግተን ወደ ኢየሱስ ክርስቶስ መምጣት አለብን። እኛ ወደ እርሱ መምጣት ስንመጣ እርሱ ደግሞ ወደ እኛ ሕይወት ይመጣል። የመጨረሻው እስከ መጨረሻው ድረስ መጽናት ነው። ወዘአዝለፈ ትዕግሥቶ ውእቱ ይድህን ይላል አምላካችን መድኃኒታችን ኢየሱስ ክርስቶስ። ትዕግስትን ያዘወተረ እርሱ ምን ይላል? ይድናል። እስከ መጨረሻው መጽናት ማለት ኒቆዲሞስ በሌሊት ተደብቆ ተምሮ በሌሊት መጥቶ ወደ ጌታ በቀን ሳይመጣ አልቀረም። እስከ መጨረሻው እንዴት ጸና ሲባል በዚያች የመከራ ሰዓት ስጋውን የመድኃኒታችን ኢየሱስ ክርስቶስን ስጋውን ለምኖ ምን አለ? ቀበረ። የአይሁድን ዛቻ የአይሁድን ፍራቻ የአይሁድን ዛቻ ሳይፈራ ሳይሸማቀቅ ወደ ኋላ ስር የእውነት ምስክር ሆኖ ኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ እጅ ተላልፎ ተሰጥቶ በገንዛ ፈቃዱ ነፍሱን ከስጋው እንኳን ለይቶ ሰጥቶ ከዚህ በኋላ ሞቷል፣ ተስፋችን አልቋል፣ ተፈጽሟል፣ ምን ተስፋ አለው? ከዚህ በኋላ ከሱ ቀረብኩ አልቀረብኩ፣ ተቀበረ አልተቀበረ ብሎ ትቶ የሸሸ ሰው አይደለም። እስከ መጨረሻው በመከራ የጸና ሰው ነው። ስለዚህ ክርስቲያን በመከራ በችግር በረሃብ በፈተና ከክርስቶስ የሚርቅ መሆን የለበትም። ረሃብ ነው፣ መከራ ነው፣ ችግር ነው፣ ምንድን ነው ከክርስቶስ ፍቅር የሚለየኝ ብሎ እስከ መጨረሻው መጽናት መቻል አለበት። ከኒቆዲሞስ ሕይወት በአጭሩ እንዲያው በትንሹ በጣም ረጅም ነው ታሪኩ፣ ይህንን እንማራለን። በአጠቃላይ ከኒቆዲሞስ ሕይወት ብዙ ቁም ነገሮችን እንማራለን። የኒቆዲሞስ በሌሊት ገስግሶ መምጣት ለምስጢረ ጥምቀት ትምህርት መገለጥ ምክንያት እንደሆነ ሁሉ በቅዳሴው በኪዳኑ በሰዓታቱ በማህሌቱ መገኘትና መሳተፍ ረቂቅ የሆነው ሰማያዊ ምስጢር ፍንትው ብሎ እንዲገለጥልን ምክንያት ነውና በምስጢራት መመሳተፍ ራስን ዝቅ በማድረግ ለታላቅ ክብር እንድንበቃ የእርሱን መልካም ፈቃድ እየጠየቅን መኖር ያስፈልጋል ማለት ነው። ስለዚህ በቅዱስ ያሬድ ስርዓት ሰባተኛው የአብይ ጾም ሳምንት ማለት ነው ኒቆዲሞስ ተብሎ ይጠራል። ባጭሩ ከዚህ የወንጌል ክፍል ወይንም ከዚህ ትምህርት እኒህን ቁም ነገሮች እንማራለን ማለት ነው። ያስተማረን የመከረን የገሰጸን የሁላችን አባት መድኃኔ ዓለም ክርስቶስ የምስጢሩን በር ከፍቶ እርሱን እንድናየው ይርዳን። ወስብሐት ለእግዚአብሔር። ይቆየን።